ብዙዎችን ሲያነጋግር የዋለው ዛሬ የሀይሚ ልደት አሁን ላይ ደግሞ በቲክቶክ ቀጥታ ላይ እየተላለፈ ነው ያለው። ውድ ቤተሰቦቻችን እንግዲህ ብሩኬ ባለፈው ሀይሚ በትልቅ ነገር በጣም በከባዱ ትመጣለች ብሎ ነበረ። ነገር ግን አሁን ላይ ደግሞ ተግባራዊ አድርገውት ከሰርግ የማይተናነስ ልደት ማለት ነው። ያው እንግዲህ ታውቃላችሁ ይህ እንደዚህ አይነት ድግስ እኔ የምር ሰርግ ላይ ነው እንጂ እኔ ልደት ላይ እና ክርስትና ላይ እንደዚህ ያለ ድግስ አይቼ አላቅም። ለማንኛውም ሀይሚዬ እንኳን ተወለድሽ። መልካም ልጅ ነች፣ ጥሩ ልጅ ነች፣ ለሌሎች ራዕይ የምትሆኝ ልጅ ነች። መልካም ልደት ብያለሁ። ነገር ግን የዛሬው ልደት የሚገርማችሁ ነገር የብዙዎች ጥያቄ ነው ማለት ነው። ይሄ ልደት አይደለም ሰርግ ነው፣ የቀለበት ፕሮግራም ነው እየተባለ በጣም እየተወራ ነው ያለው ማለት ነው። እና ውድ ቤተሰቦቼ እውነታውን ማግኘት ከፈለጋችሁ ይህን ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ እውነታውን መረጃ ይዤላችሁ እመጣለሁ ማለት ነው። እውነት ለመናገር ሀይሚና ብሩኬ ያው ፍቅረኛሞች እንደሆኑ እናውቃለን። ፍቅረኛሞች አይደሉም እያልን ነበረ። ነገር ግን አሁን ላይ እውነተኛ ፍቅረኛሞች ናቸው። ያው በሚዲያ ተናግረዋል እውነተኛ ፍቅረኛሞች መሆናቸው ማለት ነው። ነገር ግን ዛሬ ደግሞ ብሩኬ የቀለበት ፕሮግራሙ ይሆናል ተብሎ ይታሰባል። እንዲሁም ሀይሚን ራሱ ዛሬ ምንድን ነው ልደትሽ ብቻ አይደለም የቀለበት ፕሮግራም አለ ወይ ሰርግ አለ ወይ ምንድን ነው ሚስጥሩ ምንድን ነው እያሉ ጥያቄ ሲያበዙባት እሷ እንዲያውም አፍራ ከላይ ወጥተው ነበር። ከላይ ወጥተው ተመልሰው ዳግመኛ ገብተው ነው ማለት ነው። እና ውድ ቤተሰቦቻችን እንግዲህ ሁላችሁም የመዳም ቅመሞች ቅመሚቱና ብሩኬ ይጋቡልን እያላቸው ነበረ። ነገር ግን እስካሁን ያው ትዳር የሚባል ነገር የለም። ነገር ግን ዛሬ የቀለበት ፕሮግራም ነው የሚባል ጭምጭምታ አለ ማለት ነው። ስለዚህ ያንን ጭምጭምታ ደግሞ እውነት ለማድረግ ሁላችሁም መከታተል አለባችሁ እነሱ እና ውድ ቤተሰቦቻችን አሁን ላይ ራሱ በቲክቶክ ላይ በጣም በከባዱ እየተላለፈ ነው ያለው ማለት ነው። ውድ ቤተሰቦች እውነት ለመናገር ለብዙዎች ራዕይ የሆነች ሴት እንዲሁም ለብዙዎች ትምህርት የሆነች እና ለብዙዎች ዩቱብ ከፍታ እየሰጠች ናት እና መልካም ልደት፣ ሁላችንም መልካም ልደት ብለናታል በዛ አጋጣሚ ማለት ነው። ውድ ቤተሰቦች እና ቪዲዮ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ማለት ነው ሰብስክራይብ ማድረጋችሁንም አትርሱ። ይሄ ምንድን ነው? እዚህ ሁላችሁም ኮመንት ላይ ያስቀምጡ። ልደት ይመስላችኋል ወይስ ሰርግ ይመስላችኋል? እውነት ለመናገር የብዙዎች ጥያቄ የቀለበት ፕሮግራም ነው። የብዙዎች ጥያቄ የሰርግ ፕሮግራም ነው። ብዙ አይነት አስተያየቶች አሉ ማለት ነው። ከነዚ አስተያየቶች መካከል እንግዲህ አንደኛው እውነት እንደሚሆን አንጠራጠርም እላቸዋለሁ። ውድ ቤተሰቦች አሁን ላይ ላይቭ ላይ ገብተው ነበረ። ነገር ግን ያው ኔትወርኩ አስቸጋሪ ነበረ። እንዲሁም የተለያዩ ጥያቄዎች እየተጠየቁ ስለነበረ ያንን ጥያቄውን ደግሞ መጠየቅ ስላልቻሉ ከላይቭ ላይ ወጥተው ነበረ። አሁን ደግሞ ዳግመኛ ተመልሰው ገብተዋል ማለት ነው ቲክቶክ ላይ። በቃ ምን ልበላችሁ አሁን ላይ በጣም ተነጋጋሪ የሆነው እንዲሁም ቲክቶክ ላይ ራሱ በ5 ሰከንድ ራሱ አልሞላም ማለት ነው። ከ2000 ተከታይ በላይ ነበረ እየተከተላቸው ያለው እላችኋለሁ። እንግዲህ ቤተሰቦቼ እንግዲህ የሰው መውደድ ነው የሚባለው። አንዳንድ ጊዜ ክፉም ሰራችሁ ደግም ሰራችሁ የሰው መውደድ ስጠኝ የሚባለው ምርቃን ይሰራል እላችኋለሁ። ውድ ቤተሰቦችን ለማንኛውም መልካም ልደት፣ ቀሪ ዘመንሽ የተባረከ ይሁንልሽ። ቀሪ ዘመንሽ መልካም ስራዎችን የምትሰሪበት ደግሞ እንደዚህ እውነት ለመናገር ሰርግ ሞት አንድ ጊዜ ነው ይባላል። ግን ቢሆንም ደግሞ እንደዚህ ይህን ያህል ወጪ አውጥታችሁ ይህን ያህል ደግሳችሁ ከምትደግሱ ይልቅ እኔ እንጃ እዚጋ ያው እንደዚህ ያለ አስተያየት ባለፈ ራሱ ሌሎች ላይ አስተያየት ተሰጥቶ ነገር ግን እኛ መብታችን የፈለግነው ማድረግ ነው ስለተባለ ይሄን ነገር እኔ መልሼ አላነሳውም። ግን በቃ በተወሰነ መልኩ መቅዱኒያ ላይ ሄዳችሁ ብታከብሩ ባይነኝ እንደኔ ማለት ነው። ግን ለማንኛውም ዙሮ በጣም ደስ የሚል ነበረ። ሁላችሁም አስተያየታችሁን ኮመንት ላይ ያስቀምጡ። እንዲሁም ምኞታችሁን እንዲሁም ደግሞ ምን ይሆናል ብላችሁ የምታስቡ ኮመንት ላይ አስቀምጡ። እስኪ እንግዲህ እውነት የሚሆነውን ነገር ደግሞ እናያለን እላችኋለሁ። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ሕዝባችንን ከክፉ ነገር ይጠብቅልን እያልኩኝ እሰናበታችኋለሁ። ነገ ደግሞ በአዲስ ቪዲዮ እመጣላችኋለሁ። ያለውን ነገር ኢንፎርሜሽን አጣርቼ እመጣለሁ እላችኋለሁ። ባይ ባይ።